እዚህ ዓለም አንዱ ችግር ምን መስላችሁ? የተመኘነው ነገር ስናገኘው ያስጠላናል። ይህ ከባድ መከራ ነው። ሰው ከተመኘው ጋር ሰው ለመኖር ያቅድና ሲደርስ ይሰለቸዋል። ከተመኘው ሀገር ይሄድና ሲደርስበት ይሰለቸዋል። ደስታ ማሳደድ ነው ኑሯችን። ሁሉን ነገር ስናገኘው መሰልቸት፣ ስናገኘው መሰልቸት፣ ስናገኘው መሰልቸት፣ ስናገኘው መሰልቸት፣ አዲስ ነገር እናጣለን። ምንም ነገር ትውልድ ይመጽእ ትውልድ ይሃልፍ ወአልቦ ግብር ሐዲስ በታሕተ ሰማይ። ትውልድ ይመጣል፣ ትውልድ ይሄዳል። ከፀሐይ በታች ምንም አዲስ ነገር የለም። መጽሐፈ መክብብ ምዕራፍ 1 ላይ ሲናገር ትውልድ ይመጣል፣ ትውልድ ይሄዳል፣ አዲስ ነገር የለም። ሁሉም ነፋስን እንደመከተል ነው ይላል። እስቲ ከነፋስ ጋር ሩጡና ጅራቱን ትይዙት እንደሆነ ምንድን ነው የምትሆኑት? ልባችሁ ውልቅ። በዚህ ዓለምም ደስታ ስንፈልግ እሱ ሲሸሸን፣ ደስታ ሲንፈልግ እሱ ሲሸሸን ልባችን ወልቆ ጥላን እንደመከተል ነው ብሎታል አረጋዊ መንፈሳዊ። ዘይሐስሶን ለክብራት ከመጽላሎት ይጎየያ እምኔሁ። ክብርን የሚፈልግ ሰው እንደ ጥላ ከሱ ምን ይላል? እሺ ፀሐዩ በምስራቅ ሆኖ እናንተ ወደ ምዕራብ ሩጡ። ጥላችሁ በየት ነው ያለው? አቤት በፊታችን ነው። አሁን ፀሐዩ በኋላችሁ ነው። እናንተ እስኪ ወደ ጥላችሁ ስትሄዱ ጥላችሁ ምን ይላል? ከዛ ስትጨምሩ ተከተሉት በደንብ ምን ያደርጋል? ይሮጣል።